በዛሬው ጉብኝታችን ዓለም የረሳቸውን ጥቋቁር ኢራቃውያንና አማራ ከተማን በሰፊው እናያለን። በእርግጥ ጉብኝታችን ሙሉ ኢራቅን ያዳርሳል። የስልጣኔዎች ሁሉ ቁንጮ የነበረውን የሜሶፖታሚያ ስልጣኔ፣ የጦርነቶች ሁሉ አስከፊው የነበረውን የኢራቅ ጦርነት፣ በዓለም ሚዲያዎች ለአንድም ቀን ስሟ በመልካም ሲነሳ የማይሰሟትን የባግዳድን እውነተኛ መልክም እናሳያቸዋለን። በእስልምና ሃይማኖት ውስጥ ቅዱስ ወደ ሆነችው ካርባላና በእውቀት ማዕከልነቷ ወደምትታወቀው ናጃፍ ከተሞችም እንሄዳለን። ወደ ባቢሎን ሄደንም ገናናውን የናቡከደነጾር ቤተ መንግሥት እንጎበኛለን። የ7000 ዓመታት ዕድሜ ያላት ኤርቢል ታሪክን ከዘመናዊነት ጋር እንዴት እንዳዋሃደችው እያየን እንደነቃለን። መልካም ቆይታ። የዛሬዋ ኢራቅ የስልጣኔዎች ሁሉ እናት የሚባለው የሜሶፖታሚያ ስልጣኔ እምብርት የነበረች አገር ናት። አልጄብራ፣ ጂኦሜትሪ፣ ኳድራቲክና ኪዩቢክ ኢኩዌዥኖችን ጨምሮ ከፓይታጎረስ በፊት ፓይታጎሪያን ቲዎሪን የተነተኑ የሂሳብ ሊቃውንትን አፍርታለች። 1 ደቂቃ 60 ሰከንድ፣ 60 ደቂቃም 1 ሰዓት፣ ሙሉ ክብ 360 ዲግሪ መሆናቸውን የነገሩን እነሱ ናቸው። የሰው ልጅ ሐሳብን በጽሑፍ ማስፈር እንደሚቻል ያወቀው፣ ኩኒፎርም የተሰኘውን የመጀመሪያውን የጽሑፍ አይነት የፈጠረው፣ ከሕጎች ሁሉ ቀዳሚው ሕግ የሚባለውን የሐሙራቢ ሕግ የሚያረቀቀው እዚሁ ኢራቅ ውስጥ ነበር። ምሁራኖቿ በሕክምና በሥነ ፈለክና ፍልስፍና ዛሬ ዓለም ለደረሰችበት ምጥቀት መሠረት ጥለዋል። ወዲህ ሃይማኖታዊ ገጽታም አላት። ገነትን ያጠጡ ከነበሩ 4 ወንዞች ሁለቱ ኤፍራጥስና ጤግሮስ፣ የባቢሎን ግንብ፣ የናቡከደነጾር ቤተ መንግሥት፣ የአብርሃም ወይም የነቢዩ ኢብራሂም የትውልድ አገር ኡር መገኛቸው እዚህ ነው። በአንድ ቀን ውስጥ ብቻ 20 ሚሊየን የእስልምና ሃይማኖት ተከታዮች ለሃይማኖታዊ ክብረ በዓል የሚሰባሰቡበትን ቅዱስ ስፍራም በውስጧ ይዛለች። ለሺህ ዓመታትም ለእስልምና ሃይማኖታዊ አስተምህሮቶች የእውቀት ማዕከል ሆና አገልግላለች። ሀብታም ናት። ዓለማችን ላይ ከፍተኛ የነዳጅ ክምችት ካላቸው አገራት 5ኛ ደረጃ ላይ ትቀመጣለች። ከአፈሯ ስንዴ፣ ገብስ፣ ሩዝና ቴምር፣ ከወንዞቿ ከፍተኛ መጠን ያለው ዓሣ ይገኛል። ሕዝቦቿ ግን ድሃ ናቸው። እንደ ሀብታም አንደላቃ እንዳታኖራቸው አንድ ነገር ይጎድላታል፣ ሰላም። ያጣችው ዋናውን ነገር ሆነና ታዲያ በምድራችን ላይ ስማቸው በክፋት ከሚነሱ አገራት ቀዳሚዋ ናት። ላለፉት 40 ዓመታትም ከጦርነት አዙሪት ወጥታ አታውቅም። እንደ አውሮፓውያን አቆጣጠር በ1980 ከኢራን፣ በ1991 ከኩዌት፣ በ2003 ከአሜሪካ፣ በ2014 ከአይኤስአይኤስ በየ10 ዓመቱ እየደጋገሙ የጎበኟትን አስከፊ ጦርነቶች አድርጋለች። በዚህም ኢኮኖሚዋ ደቋል። ከተሞቿና መሠረተ ልማቶቿ ፈራርሰዋል። ከምንም በላይ በሚሊዮን የሚቆጠሩ ዜጎቿ ለሞትና ለስደት ተዳርገዋል። ከቅርብ ጊዜ ወዲህ ደግሞ ለቀደመ ስልጣኔዋ መሠረት የሆኗት ለመጠጥ ውሃ፣ ለኤሌክትሪክ ኃይል አቅርቦት፣ ለግብርና፣ ለንግድና ለትራንስፖርት አገልግሎት የምትጠቀምባቸው እስትንፋሶቼ የምትላቸው 2 ወንዞቿ ኤፍራጥስና ጤግሮስ በመጠን በመቀነሳቸው ከፍተኛ በሆነ የውሃ እጥረት ውስጥ ትገኛለች። በዚህ ሁሉ ፈተና ውስጥ ሆነውም ከአረብ፣ ከኩርድ፣ ከቱርክሜን፣ ከአሶር፣ ከአርመንና ከጥቁር አፍሪካውያን የተዋቀሩት ሕዝቦቿ ችግር የሰበራቸው አይመስሉም። ሀገራቸው ብዙ ቱሪስቶችን የማስተናገድ ዕድሉ ባይኖራትም ድንገት የመጣን እንግዳ ግን በታላቅ ፍቅር የሚቀበሉ ሰው ወዳድ ናቸው። ባግዳድ ሲባል የሚመጣብን ምስል የተረበሸች ከተማ፣ በቴሌቪዥን መስኮታችን የሚያሳዩንም ከሰማይ እሳት ሲወርድባት፣ ከመሬት አሸባሪዎች ሲንጧት፣ ሕንፃዎቿ ሲፈራርሱ፣ ዜጎቿ ነፍሳቸውን ለማትረፍ ሲሯሯጡ ነው። የታሪኳ አካል ነውና ይህንን ሐቅ ማስተባበል አይቻልም። ይልቅስ ሚዲያዎች የማያሳዩንን ሌላኛውን መልኳን እንየው። በመካከለኛው ምስራቅ ለዋና ከተማነት ታቅዳ የተመሠረተች ብቸኛዋ ጥንታዊት ከተማ ናት። ጊዜው እንደ አውሮፓውያን አቆጣጠር ነው። ሐምሌ 30 762ኛው ዓመተ ምህረት ብለው የያዙ ከዛሬ 1200 ዓመታት በፊት መሆኑ ነው። ይህ ዕለት ባግዳድ የተመሠረተችበት ቀን ነው። መሥራቿ የአባሲጡ ካሊፍ አልመንሱር ሲሆኑ የጤግሮስ ወንዝን አስታከው ፍጹም ክብ በሆነ ቅርጽ የዛሬዋን ባግዳድ የያኔዋን መዲናት አልሰላም ወይም የሰላም ከተማ መሠረቱ። ከምስረታዋ ጀምሮ በሞንጎሎች እጅ እስከወደቀችበት 13ኛው ክፍለ ዘመን ድረስም የግሪክ ፍልስፍና፣ የፐርሺያ ድርሰት፣
የህንድ የሂሳብ መጻሕፍት ወደ አረብኛ የተተረጎሙባት፣ የእስልምና ሃይማኖታዊ አስተምሮዎች የሚተነተኑባት የዓለም የእውቀት ማዕከል ሆና ቆይታለች። ካይሮ ትጽፋለች፣ ቤሩት ታትማለች፣ ባግዳድ ታነባለች የተባለውም በዚህ ምክንያት ነው። ዛሬም ድረስ ዩኔስኮ ራሱ የሥነ ጽሑፍ ከተማ እያለን የሚጠራት በርካታ በግሪክኛ የተጻፉ ግን ግሪክ ውስጥ የጠፉ ጥንታዊ መጻሕፍት ባግዳድ ውስጥ ነበር መልሰው የተገኙት። አልሙታናቢ ጎዳና የዚህ ሁሉ ሙገሳ ሕያው ምስክር ነው። ዛሬም እንደ ጥንቱ ተመራማሪዎች፣ ደራሲዎች፣ ጋዜጠኞችና የንባብ ወዳጆች ሰብሰብ ብለው መጻሕፍት የሚያነቡበት፣ የጦፈ ክርክር የሚያደርጉበት፣ ላለፉት 1000 ዓመታት ሲሰጥ የነበረውን አገልግሎት ዛሬም የሚሰጥ የባግዳድ የመጻሕፍትና የንባብ ሰፈር ነው። አልሙታናቢ ተገኝቶ በዝነኛው አልሻባንዳር ካፌ ሻይ ፉት እያሉ በሚወዱት መጽሐፍ መመሰጥ ታሪክን የመኖር ያህል ጣፋጭ ስሜት አለው። ማሳሰቢያ ግን አለን። በአልሻባንዳር ካፌ ሻይ ይጠጣል፣ ሺሻም ይጨሳል። ታዲያ በአደራ ተረክበን ካመጣናቸው ቤተሰቦቻችን ጋር በጭስ ታፍነን ነገር ዓለሙ እንዳይጠፋን በፍጥነት ወጥተናል። ቀናችንን የምንጀምረው ከዕድሜ ጠገብ የባግዳድ ካፌዎች ወደ አንዱ አምርተን ቁርሳችንን ባጊላ ቢልዲሂን በመብላት ይሆናል። ከባቄላ፣ ከቂጣ፣ ከእንቁላልና ከቲማቲም የሚዘጋጅ ባህላዊ ምግባቸው ነው። ይህ ለባህላቸው ያላቸው አክብሮት በምንጎበኛቸው አገራት ሁሉ አይተን ከምንቀናባቸው ቁም ነገሮች አንዱ ነው። እያንዳንዱ የባጊላ ቢልዲሂን ጉርሻ አንድ ሐሳብ ይወልዳል። አዲስ አበባ ብሆን በዘመናዊ ካፌዎች ውስጥ ንፍሮ ተቀቅሎ ቢሸጥ እንዲህ ደስ እያለኝ እበላው ነበር ወይ የሚል አይነት ጥያቄ። በባግዳድ ቆይታው ለቁርስ ባቄላ አልፈልግም ጣፋጭ ቤት ውሰደኝ ካሉም ካፌ ቀይረን ካሂን መሞከር ይችላሉ። ለምሳ ከጤግሮስ ወንዝ የተገኙ ዓሳዎች ተጠብሰው የሚዘጋጀው ማስጉፍ ተመራጭ ምግብ ነው። ለአዳር ባቢሎን ሮታንዳ፣ ሮያል ቱሊፕ ወይም ባግዳድ ሆቴል ጥሩ ምርጫዎች ናቸው። ባግዳድ ምዕራብና ምስራቅ በሚል ለሁለት ትከፈላለች። አካፋዩዋ ደግሞ 60 ኪሎ ሜትሮችን አቆራርጧት የሚያልፈው የጤግሮስ ወንዝ ነው። ምስራቃዊ ክፍሏ ሳዕሩፍ፣ ምዕራባዊ ክፍሏ ካርክሁ ይባላሉ። የምትመለከቱት የአልሻሂድ መታሰቢያ በባግዳድ ከሚገኙ የቱሪስቶች ቀልብ ማረፊያ ከሆኑ ስፍራዎች አንዱ ነው። በምስራቃዊ የከተማዋ ክፍል ነው የሚገኘው። ኢራቅ ከኢራን ጋር ባደረገችው የ8 ዓመታት ጦርነት ለወደቁ ወታደሮቿ መታሰቢያነት በሳዳም ሁሴን የተገነባ ነው። በሰው ሰራሽ ሐይቅ የተከበቡ እያንዳንዳቸው 40 ሜትር ከፍታ ያላቸው እኩል ለሁለት የተከፈሉ ጉልላቶች ያሉት መሃሉ ላይ የኢራቅ ሰንደቅ ዓላማ የሚታይበት ድንቅ የኪነ ሕንፃ አሻራ ያረፈበት መታሰቢያ ነው። የኢራቅን የ7000 ዓመታት ታሪክ የሚዘክረው በሱሜራውያን በባቢሎናውያንና በአሦራውያን ዘመን ቅርሶች የተሞላው የኢራቅ ብሔራዊ ሙዚየም የኢማም አልቃሲም እና የኢማም አልጀዋድ ቅዱስ ስፍራዎች እንደ አውሮፓውያን አቆጣጠር በ1226 የተመሠረተው በአንድ ወቅት ዓለማችን ላይ ከሚገኙ ታላላቅ የእውቀት ማዕከሎች አንዱ የነበረው የቴዎሎጂ፣ አስትሮኖሚ፣ ፍልስፍናና የሂሳብ ትምህርቶች ይሰጡበት የነበረው ሙስተንሰሪያ መድረሳ በባግዳድ የግድ መጎብኘት ያለባቸው ስፍራዎች ናቸው። ቀጣዩዋ መዳረሻችን በደቡብ ምስራቅ ኢራቅ የምትገኘው የማይሳን ግዛት ዋና መቀመጫ የሆነችው የጤግሮስ ወንዝን ታካ የተመሠረተችው የ1 ሚሊዮን ዜጎች መኖሪያ የሆነችው አማራ ወይም አላማራ ከተማ ናት። ከዚህ ቀደም ስለ ኢራን በሠራነው ቪዲዮ ስር አንድ ጥያቄ ቀርቦልን ነበር። ኢራን ውስጥ አማራ የሚባል ቦታ አለ፣ ስለዛ ቦታ ለምን አልነገርከንም የሚል። ጥያቄውን ለመመለስ በጉዳዩ ላይ ሰፋ ያለ ማብራሪያ እንሰጣለን። የተባለው ቦታ ኢራን ውስጥ ሳይሆን የዛሬዋ መዳረሻችን የሆነችው ኢራቅ ውስጥ ነው የሚገኘው። ነገርየው ግን ቦታ ተብሎ የሚታለፍ አይደለም። አማራ ከኢራን ድንበር በ30 ኪሎ ሜትሮች ርቀት ላይ የምትገኝ እንደ አብዛኞቹ የኢራቅ ከተሞች ስሟ ተደጋግሞ ሲነሳ የማንሰማት ከተማ ናት። የምትመለከቱት ከተማዋን አቋርጧት የሚያልፈው ወንዝ ተራ ወንዝ አይደለም። ዝነኛውና በቅዱሳን መጻሕፍት የምናውቀው የጤግሮስ ወንዝ ነው። ወንዙ ነዋሪዎቿ ዓሣ የሚያሰግሩበት፣ እየዋኙ የሚዝናኑበት፣ ከቦታ ቦታ የሚጓጓዙበት የትራንስፖርትና የንግድ አማራጫቸው ነው። የጥንታዊዎቹ የሱሜርና የአካድ ስልጣኔዎች ማዕከል በነበረውና በዋና የንግድ መስመርነቱ በሚታወቀው የጤግሮስ ወንዝ ላይ የተመሠረተችው አላማራ የ160 ዓመታት ታሪክ አላት። እንደ አውሮፓውያን አቆጣጠር በ1861 ነው የተመሠረተችው። አማራ የሚለው ስሟ ከየት መጣ የሚለው የብዙዎቻችን ጥያቄ ነውና ነገሩን ሰፋ አድርገን እንየው። ከኢትዮጵያ ውጪ በርከት ያሉ አካባቢዎች፣ ከተሞችና ሰፈሮች አማራ በሚል ስም ይጠራሉ። በሰሜን ሱዳን፣ በቀድሞዋ ኑቢያ፣ በናይል ወንዝ አቅራቢያ ለምሳሌ ከክርስቶስ ልደት ከ1300 ዓመታት በፊት የተመሠረቱ ዛሬ ላይ የሕንፃ ቅሪቶቻቸው ብቻ የሚገኙ
ምዕራብና ምስራቅ አማራ የሚባሉ የጥንታዊ ከተማ ቅሪቶች ይገኛሉ። በእንግሊዛውያን ተመራማሪዎች አማካኝነት ለዘመናት የአርኪኦሎጂ ቁፋሮች ሲደረጉባቸው የቆዩ ቦታዎች ናቸው። በሶሪያዋ ዋና ከተማ ደማስቆ ደግሞ ለሺህ ዓመታት የቆየ በዝነኛው የኡመያድ መስጊድ አቅራቢያ የሚገኝ አልአማራ የሚባል ጥንታዊ የመኖሪያ ሰፈር ዛሬም ይገኛል። በዛው በሶሪያ በአሊፖ ከተማ አቅራቢያና በሰሜናዊ ሊባኖስ አካር ግዛትም እንዲሁ በመጠን አነስ ያሉ አማራ የሚባሉ ከተሞች ይገኛሉ። አውሮፓ ተሻግሮም በምስራቅ አውሮፓዋ ሮማኒያ ሁለት የተለያዩ ከተሞችና አንድ ሐይቅ አማራ በሚል ስም ይጠራሉ። ወደ ኢራቅ ስንመለስ የአረብ ነጋዴዎች ከምስራቅ አፍሪካ ጋር ጥብቅ የንግድ ግንኙነት ከፈጠሩበት ከ9ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን ድረስ ከፍተኛ ቁጥር ያላቸው ጥቁሮች ወደ ኢራቅ አምርተው ነበር። የአረብ ጸሐፍት እንደሚነግሩን ጥቁር አፍሪካውያን ወደ ኢራቅ ያደረጉት ጉዞ 1000 ዓመታትን የፈጀ እንደመሆኑ የጉዟቸው ምክንያትም የተለያየ ነው። አንዳንዶቹ ከአረቦች ጋር ሲነግዱና መርከብ ላይ ሲሰሩ የኢራቅ ወደብ ላይ የቀሩ ናቸው። ዛሬም ድረስ ጥቁሮች በብዛት የሚገኙባት ባስራ ከተማ ያኔም ገናና የወደብ ከተማ የነበረች መሆኑን ልብ ይሏል። እስልምናን ቀድመው ከተቀበሉ አፍሪካውያን መካከል በወቅቱ የእስልምና አስተምሮት ማዕከል በነበረችው ኢራቅ ሃይማኖታዊ ትምህርታቸውን ለመከታተል የሄዱም ነበሩ። የተቀሩት በባርነት ወይም ለአገልጋይነት ተሸጠው የሄዱ ናቸው። ከ1000 ዓመታት በኋላ ዛሬ በኢራቅ የሚገኙ ጥቁሮች ቁጥር 2 ሚሊዮን ደርሷል። አብዛኞቹ ጥቁሮች የሚገኙት ደግሞ ባስራና ማይሳን በሚባሉ በደቡብ ኢራቅ በሚገኙ ግዛቶች ነው። ቀደም ሲል እንደተመለከትነው ደግሞ አልአማራ ከተማ የማይሳን ግዛት ዋና መቀመጫ ናት። የታሪክ መጻሕፍት ጥቁር ኢራናውያን ከዛሬዎቹ ኢትዮጵያ፣ ኬንያ፣ ዛንዚባርና ሞዛምቢክ ጠረፎች መምጣታቸውን ይመሰክራሉ። ሆኖም የአልአማራ ከተማ መመስረት ከእነዚህ ሕዝቦች ጋር ስለመገናኘቱ ግን ምንም አይነት መረጃ አይገኝም። የከተማዋ ታሪክ የሚነግረን አልአማራ ከተማ የተመሰረተችው በኦቶማን ቱርኮች መጠሪያ ስሟን ያገኘችውም ከአረብኛ ቃል እንደሆነ ነው። ቀደም ሲል ያነሳናቸው በአብዛኞቹ የአረብ አገራት የሚገኙ ከተሞችን በተመሳሳይ መጠሪያቸውን ያገኙት አንድም ቦታ ለመኖሪያነት እንዲሆን አድርጎ መገንባት ከሚለው የአረብኛ ቃል እንደሆነ ታሪካቸው ይናገራል። በአውሮፓዊቷ ሮማኒያ የሚገኙ ሁለቱ ከተሞችም ስማቸው ከላቲንኛ ስለመቀዳቱ ታሪካቸው ይናገራል። ካርባላ ከባግዳድ በስተደቡብ ምዕራብ በ100 ኪሎ ሜትር ርቀት ላይ የምትገኝ በእስልምና ሃይማኖት ውስጥ ቅዱስ ከሚባሉ ከተሞች አንዷ ናት። በ680ኛው ዓመተ ምህረት የነቢዩ ሙሐመድ የልጅ ልጅ የሆኑት ኢማም ሁሴን ኢብን አሊ በኡመያድ ካሊፍ ደጋፊዎች የተገደሉባት ከተማ ስትሆን በስማቸው የተገነባ ቅዱስ ስፍራ ዛሬም ድረስ ይገኝባታል። ኢማም ሁሴን የተገደሉበት ቀን የሚዘከርበት የአሹራ በዓል በየዓመቱ እስከ 20 ሚሊዮን የእስልምና እምነት ተከታዮች የሚሰባሰቡበት በምድራችን ላይ ከሚገኙ ትላልቅ ሃይማኖታዊ ክብረ በዓሎች አንዱ ነው። ከተማዋ 100 መስጊዶችና 26 የእስልምና ሃይማኖት ትምህርት ቤቶች ይገኙባታል። የምትመለከቷቸው ፊት ለፊት የሚተያዩት የአል ሁሴንና የአል አባስ መስጊዶች ደግሞ በካርባላ እጅግ ታዋቂዎቹ መስጊዶች ናቸው። ባቢሎን ከባግዳድ በስተደቡብ በ85 ኪሎ ሜትር ርቀት ላይ የምትገኝ የነሐሙራቢና የንጉሥ ናቡከደነጾር መቀመጫ የነበረች በአንድ ወቅት በዘመናዊነቷ የምትጠቀስ የዓለም መዲና ነበረች። ዛሬ ደግሞ የዓለም ቅርስ ናት። ባቢሎን ስትነሳ ስሙ አብሮ የሚነሳው አብዛኛውን የዓለም ክፍል ጠቅልሎ ይመራ የነበረው ንጉሥ ናቡከደነጾር ስልጣን ላይ የወጣው ከክርስቶስ ልደት በፊት በ604ኛው ዓመተ ዓለም ሲሆን ዛሬ የምንጎበኘውን ዝናው በመላው ዓለም የናኘውን ቤተ መንግሥቱን የገነባው ደግሞ በ575ኛው ዓመተ ዓለም ነበር። ባቢሎን ሲመጡ መጀመሪያ የሚቀበሉት ይህ ባለሰማያዊ ቀለም የናቡከደነጾር ዘመን በር ነው። የኢሽታር በር ይባላል። ኢሽታር የጦርነትና የፍቅር አምላክ ሲሉ የሚጠሩት የአማልክታቸው ስም ነው። ወደ ውስጥ ሲገቡ የሚረግጧቸው ንጣፍ ድንጋዮችና ትላልቅ ክብረ በዓሎች ሲኖሩ ንጉሡ የሚያልፍባቸው ሰፋፊ መንገዶች ያኔ ናቡከደነጾር የተረማመደባቸው መሆናቸውን ሲያስቡ ታሪክን በእጆት የጨበጡ ያህል ይሰማዎታል። በበሩ በኩል እንደገቡ መጀመሪያ ፊት ለፊት የሚያገኙት የያኔዋ ባቢሎን ምን ትመስል እንደነበር የሚያሳይ የከተማዋን ሙሉ ፕላን ነው። ወደ ውስጥ ሲዘልቁ የናቡከደነጾርን ቤተ መንግሥት ያገኛሉ። በእርግጥ ማሳሰቢያ አለን። የሚመለከቷቸው ግንቦች በሙሉ በናቡከደነጾር ዘመን የተገነቡ አይደሉም። የናቡከደነጾር ቤተ መንግሥት 2600 ዓመታት ያለፉት በመሆኑ በጊዜ ብዛት አብዛኞቹ ግንባታዎች ፈራርሰው ነበር።
ሳዳም ሁሴን ታዲያ የዲዛይንም ሆነ የቅርጽ ለውጥ ሳይደረግ የፈረሱት የቤተ መንግስቱ ግንቦች እንደገና እንዲታነጹ በማድረጋቸው ጥንታዊውና ዘመናዊው ግንባታዎች ተቀላቅለዋል። በእርግጥ ምን ቢቀላቀሉ የናቡከደነፆርን ግንቦች ከሳዳም ግንቦች በእይታ ብቻ መለየት ይቻላል። በተጨማሪም በጥንታዊው ግንብ ጡቦች ላይ በናቡከደነፆር መገንባታቸውን የሚገልጽ የንጉሱ ስም ታትሞባቸዋል። በእርግጥ ሳዳም ሁሴንም የዋዛ አይደሉም። ታሪካዊው ቤተ መንግስት እንዲታደስ ሲያደርጉ እሳቸው ባደሷቸው የግንባታው ክፍሎች ላይ የራሳቸው ስም እንዲሰፍር አድርገዋል። ሳዳም ግን በዚህ አላበቁም። የናቡከደነፆርን ቤተ መንግስት አዘቅዝቆ የሚያይ የራሳቸውን ቤተ መንግስትም ገንብተው ነበር። ልክ ናቡከደነፆር በእያንዳንዱ የግንባታው ድንጋይ ላይ ስሙን እንደሚያትመው ሁሉ ሳዳምም በቤተ መንግስታቸው ላይ ስምና ምስላቸውን አትመውበታል። ወደ ውስጥ ዘልቀናል። የምትመለከቱት አንድን ሰው የረገጠ የአንበሳ ሐውልት የ2600 ዓመታት ዕድሜ ያለው ያኔ በናቡከደነፆር ዘመን የተገነባ ነው። የናቡከደነፆር መንግስት በአንበሳ ነበር የሚወከለው። ሐውልቱ ታዲያ ባቢሎንን አጠቃለሁ ብሎ የሚያስብ የዓለም ንጉሥ ካለ ልክ አንበሳው ሰውየውን እንደሰባበረው በናቡከደነፆር እጅ ይሰባበራል የሚል ትርጉም አለው። ይህ ናቡከደነፆር ንግግር ያደርግበት የነበረ ዋነኛው አዳራሽ ነው። የአዳራሹ ግንባታ የንጉሱን ንግግር እንዲያስተጋባ ተደርጎ የተገነባ ድንቅ የምህንድስና ጥበብ የሚታይበት ነው። የባቢሎን ከተማ ኢራቅ ውስጥ ለዘመናት በዘለቀው ሰላም ማጣትና በበጀት እጥረት ገና በከፊል እንኳን ያልታሰሰች የኢራቅን የቱሪዝም ኢንዱስትሪ የመቀየር አቅም ያላት ድንቅ ከተማ ናት። ባስራ የወደብ ከተማ ናት። በ1.4 ሚሊዮን ነዋሪዎችም ከባግዳድና ሞሱል ቀጥላ ሦስተኛዋ ትልቋ የኢራቅ ከተማ ስትሆን በኢራን ድንበር አቅራቢያ ነው የምትገኘው። ቀደም ሲል ያነሳናቸው አብዛኞቹ ጥቁር ኢራናውያን በብዛት የሚገኙባት ከተማ ስትሆን ዙቤይር የሚባለው የከተማዋ ክፍል ደግሞ ዋነኛው መኖሪያቸው ነው። የኩርዲስታኗ ኤርቢል በምድራችን ላይ የሰው ልጅ ለረጅም ዘመናት ከኖረባቸው በጣት የሚቆጠሩ ከተሞች አንዷ ናት። የ7000 ዓመታት የከተማነት ታሪክ አላት። የሱሜራውያን፣ የአሦራውያን፣ የፐርሺያውያንና የኦቶማን ዘመኖችን አሳልፋ ዛሬም ለታሪክ መስካሪነት የቆመች በኢራቅ ከሚገኙ ከተሞች ሁሉ በፍጥነት በማደግ ላይ የምትገኝ ከተማ ናት። ከ7000 ዓመታት በፊት ከተማዋ የተቆረቆረችበት ማዕከላዊ ክፍሏ የምትመለከቱት ቦታ ሲሆን ይህ ቦታ በዩኔስኮ የተመዘገበ የዓለም ቅርስ ነው። ኢራቅ የዛሬዋን ኢራቅ እንድትሆን የሳዳም ሁሴን ሚና ቀላል አልነበረም። ብዙዎቻችን ኢራቅ በሐሰተኛ ክስ ተወንጅላ በአሜሪካ መወረሯን፣ መሪዋ ተገድለው ሀገራቸው መፈራረሷን እናውቃለን። ከዛ በፊት ግን የሳዳሟ ኢራቅ 2 ትላልቅ ጦርነቶችን አድርጋለች። የመጀመሪያው ጦርነት 500,000 ሰዎች የሞቱበት፣ የ1 ትሪሊየን ዶላር ንብረት የወደመበት 8 ዓመታትን የፈጀ ጦርነት ነበር። እንደ አውሮፓውያን አቆጣጠር በ1979 ጎረቤት አገር ኢራን ታላቅ አብዮት አስተናግዳ ነበር። አብዮቱ 2500 ዓመታት የቆየውን የኢራንን ንጉሳዊ አገዛዝ ያስወገደ በመሆኑ የወቅቱ የኢራን መንግስት አዲስና በወጉ ያልተደራጀ ነበር። በርካታ ፖለቲካዊና ጂኦግራፊያዊ ምክንያቶች የነበሯቸው ይህንን መልካም አጋጣሚ መጠቀም የፈለጉት ሳዳም ሁሴንም ጊዜ ሳያጠፉ በኢራን ላይ ወረራ ፈጸሙ። ጦርነቱ 8 ዓመታትን ፈጅቶ እንደ አውሮፓውያን አቆጣጠር በ1988 ነበር የተጠናቀቀው። ከሁለት ዓመታት በኋላ በ1990 ደግሞ ሳዳም ኩዌትን ወረሯት። ይሄኛው ደግሞ በአሜሪካ መሪነት በተባበሩት መንግስታት ድርጅት አስተባባሪነት በተካሄደ ዓለም አቀፍ ዘመቻ ኢራቅን ከኩዌት በማስወጣት ተደመደመ። ውጤቱ ግን በዚህ አላበቃም። ኢራቅ በተባበሩት መንግስታት ድርጅት በርካታ ማዕቀቦች ተጣሉባት። ሳዳም ከስልጣን ሳይወርዱ ብዙዎቻችን የምናውቀው የ2003ቱ የአሜሪካ ወረራ ተከተለ። ይህ ብዙ የሴራ ትንታኔዎች የሚሰሙበት ጦርነት ቢሆንም አሜሪካ ፊት ለፊት በነገረችን ምክንያቶች ብቻ ቢመዘን እንኳን ትክክል አልነበረም። አሜሪካ ኢራቅን የወረረችባቸው 2 ዋና ዋና ተብለው የተጠቀሱት ምክንያቶች ኢራቅ ጅምላ ጨራሽ መሳሪያ ታጥቃለች፣ አልቃይዳንም ትረዳለች የሚሉ ነበሩ። ሁለቱም ምክንያቶች ግን በራሳቸው ተጣርቶ ውሸት ሆነው ተገኝተዋል። የአሜሪካና የኢራቅ ጦርነት እንደ አውሮፓውያን አቆጣጠር ከ2003 እስከ 2011 የቆየ ሲሆን በመቶ ሺዎች የሚቆጠሩ ዜጎች የሞቱበት፣ ሚሊዮኖች የተሰደዱበት፣ ኢራቅን ለክፍለ ዘመን ወደ ኋላ የመለሳት አስከፊ ጦርነት ነበር። የአሜሪካው ጦርነት በ2011 ያብቃ እንጂ የጦርነቱ ውጤት ግን አይኤስአይኤስን ወልዶ ከ2014 እስከ 2017 ኢራቅን ሌላ የጦርነት አዙሪት ውስጥ ከቷት ነበር። የዛሬዋ ኢራቅ
ከ2017 በኋላ መጠነኛ መረጋጋት የሚታይባት በመሰረተ ልማት ግንባታና በሰላም ማስከበር ሥራ ላይ የተጠመደች አገር ሆናለች። ሰላማቸውን እንደ ነዳጅ ሀብታቸው ያብዛላቸው እያልን የዛሬውን ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።